መተት አድራጊዎች እነሱ ላይ የምታዩባቸውን በሄቪየር ነው ጸባይ ነው እንግዲህ የምነግራችሁ። ስለዚህ የሚያሳድሱት ብዙ ጊዜ በያዛችሁት ቁጥር የሚያሳድሱባቸው ሰዎች ዚግዛግ ቲዩብ መተት በእኛ ላይ የሚያደርጉ ሰዎች የሚያሳዩት ጸባያቶች ምንድን ናቸው? እንዴት ነው እናንተ ውስጥ እንዳይገባ የምታደርጉት? በክርስቶሳችሁ ከተለያዩ ሰዎች የመጣ መንፈስ አብሯችሁ ሲመጣ ልክ ወደ ቤት ስትገቡ ሚካኤል ስዕል ፊት ለፊት ሲመለከተው ድንግጥ ወደ ኋላ የመሸሽ ባህሪ። ሰላም ሰላም፣ በሀገር ውስጥም በውጭም ያላችሁ ውድ የዚግዛግ ቲዩብ ቤተሰቦች እንደምንቆያችሁኝ። በዛሬ ቪዲዮ ላይ እንግዲህ ከባለፈው ክፍል የቀጠለ አሁን ደግሞ መተት በእኛ ላይ የሚያደርጉ ሰዎች ጎረቤት፣ ዘመድ፣ ቤተሰብ፣ ዘመድ አዝማድ ማንም ሊሆን ይችላል የሚያሳዩት ጸባያቶች ምንድን ናቸው የሚለውን በዚህ ቪዲዮ መምህራችን በደንብ አብራርቶታል። በውስጥም ደግሞ ወንድሞች እህቶች በመተት እድሳት ተሰቃየው በጣም ተቸገርኩኝ፣ በተደጋጋሚ ይያዛል፣ ይሸኛል፣ ይልኩብኛል ለምትሉ መፍትሄውን በዚህ ቪዲዮ ላይ እናያለን ማለት ነው። እንደገናም ደግሞ በስራ ቦታችሁ በቤታችሁም ይሆናል ይህን ቪዲዮ ካያችሁ በኋላ የቅዱስ ሚካኤልን ስዕል አድኖ ፊት ለፊት ታደርጉታላችሁ ማለት ነው። በጣም ትልቅ ጥቅም ነው ያለውና እንግዲህ ለብዙዎች ሼር አድርጉላቸው፣ እንዲማሩበት፣ እንዲያስተውሉ፣ እንዲነቁ አድርጉ። ላይክ፣ ሰብስክራይብ፣ ሼር በማድረግ የዚግዛግ ቲዩብ ቤተሰብ ይሁኑ። መልካም ቆይታ። የሚያሳድሱት ብዙ ጊዜ በያዛችሁት ቁጥር የሚያሳድሱባችሁ ሰዎች መዝሙር 11 እንደዚህ በተደጋጋሚ የሚልኩባችሁ ማለት ነው። መዝሙር 11፣ መዝሙር 34፣ መዝሙር 58 እና 68፣ መዝሙር 138 እና ተጨማሪም እናንተ የምትፈልጉትን ጨምሩ። ይሄን በተደጋጋሚ ለ7 ቀን በቀን 7 እየጸለያችሁ ለእግዚአብሔር ብታሳስቡ እናንተ ላይ የሚደረገው የሚላከው መንፈስ ራሳቸው ላይ ሄዶ ይቀጣቸዋል። የምትነግሩት ለእግዚአብሔር ነው። የምትጸልዩት የምታሳስቡት ወደ እግዚአብሔር ነው። እግዚአብሔር ደግሞ መሞት ይኖርባቸው አይኖርባቸው የሚያውቀው ራሱ ነው። መገደል ይኖርባቸው አይኖርባቸው የሚያውቀው ራሱ ነው። ስለሞቱ ገደልኳቸው ማለት የለባችሁም። ወይም ስለተቀበሉ እንደዚህ ሆነባቸው ማለት የለባችሁም። ለምን? እናንተ እንድትሆኑ የተደረገው ነገር ነው ለራሳቸው የተመለሰው። ልባቸው ለንስሐ ያልተገዛ የማይመለሱ ሊሆኑ ይችላሉ፣ ጨካኞች ሊሆኑ ይችላሉ። ስለዚህ እግዚአብሔር በፈለገው መንገድ ይቅጣቸው። እናንተ ግን ወደ መጣህበት ተመለስ። ለምን? በተደጋጋሚ ስትይዙት የሚመጣባችሁ ከሆነ አሁንም ከአንድ ሰው የሚመተትባችሁ ከሆነ ያለው አማራጭ ራሱ መዝሙረ ዳዊት ላይ ያለው እግዚአብሔር ቃል እንዲፈርድባቸው መናገር ነው። ሌላው ሰይፈ መለኮት ሰይፈ ሥላሴ ነው። እንዲያውም ካልኳችሁ ከመዝሙረ ዳዊት ከእነዚህኞቹ ጸሎቶች በፊት ሰይፈ መለኮት ሰይፈ ሥላሴን መጸለይ። ለምን? እኔ ላይ ተደፋፍሮ መጥቶ የሚያጠቃኝን መንፈስ የእግዚአብሔር መንፈስ የእግዚአብሔር ኃይል አንገቱን ይረደው፣ ይቁረጠው፣ ያጋድመው፣ ይረደው ምናምን የሚለው ይሄ ሰውን ሳይሆን ስጋ ለበስ አጋንንቶችንና በውስጣቸው ያለውን መንፈስ ነው። ተገነዘልኝ፣ ታረደ፣ ተሰየፈ ወይም ደግሞ በቃ እንደዚህ ሆነ ምናምን እየተባለ በጸበል ቦታ የምትሰሙት ስጋ ለበስ አጋንንቱን እንጂ ሰዎቹን አይደለም። ስለዚህ ሰይፈ መለኮት ሰይፈ ሥላሴን መጀመሪያ ስትጸልዩ ሰውየውን አይነካውም። ያንን ሰውዬ የሚመትትባችሁ ሰውዬ አዛኝ ስለሆናችሁ እናንተ የእግዚአብሔር ፍጥረቶች ሰዎች ስለሆናችሁ በአጠቃላይ መንፈሳዊ ሕይወት ስለሚያጠቃችሁ መጀመሪያ ሰውየው ንስሐ እንዲገባ የምትልኩትን መንፈስ እንዳልገደላችሁ፣ ሀብት ንብረት አጥፋ ከሆነ እንዳላጠፋችሁ፣ በሰላም እየኖራችሁ እንደሆነ እንዲታወቅ ይልካል። ምንም ለውጥ የለም እናንተ ላይ። ምንም ለውጥ ሲያጣ እንደገና ተጨማሪ መንፈስ ሊልክባችሁ በየጊዜው የሚያሳድስ ከሆነ ወደ መጣህበት ተመለስ ይባላል ማለት ነው። ለምን? የማይማር ሰው ወደ መጣህበት ተመለስ ብላችሁ ስትሉ የሚሰራው እግዚአብሔር ስለሆነ ምንም አይጭነቃችሁ ነው። ደህነኞች ሆኑ፣ ለምን ጤነኞች ሆኑ፣ ለምን ተስተካከሉ፣ እኔ ስልክባቸው ለምን እነሱ አልተጎዱም ብሎ እንደገና አሁን ወደ ተሻለ ሰይጣን የሚሄድ ከሆነ እናንተ ግን የተላከው መንፈስ እስቲ ይቅመሰው ብላችሁ መላክ ነው። የምትልኩት መንፈስና እሱ የሚልከው መንፈስ ባህሪያቸውና ኃይላቸው ይለያያል። ለምን ብትሉ እሱ የሚልከው ከነክፋታቸው ከነተንኮላቸው ኃይል ግብር ተገብሮላቸው ነው የሚመጡት። እናንተ ግን ይዛችኋቸው አስራችኋቸው ሂድ ወደ መጣበት ተመለስ ስለምትሉት ሄዶ ቀጪ ነው የሚሆነው። ቀጭ ነው የሚሆን። ትእዛዛችሁን ሁሉ ሊፈጽም ይችላል። አትግደለው ግን 1 ወርም 2 ወርም አሰቃየው ነው። እንደዛ አድርጌያለሁ የሚልክብኝ ደብተራ በቃ እኔ ላይ ሊደረግብኝ የነበረው ለራሱ ላድርግበት ከመግደል በስተቀር ብየዋለሁ። ለምን? ሰው ነው፣ ንስሐ እንዲገባ ፈልጋለሁ። እና እንደዚህ ማድረግ ይቻላል ነው። እንደዚህ ማድረግ ይቻላል። መንፈስ እንዴት ነው እናንተ ውስጥ እንዳይገባ የምታደርጉት? ህይወታችሁ በክርስቶስ ሥጋና ደም የታጠረ በንስሐ በጾም ጸሎት በስግደት የታጠረ ሆኖ እንደገና እውነተኛ ክርስትና መኖር። ለዚህ ነው ወደ ቤታችሁ ስትገቡ ፊት ለፊት የቅዱስ ሚካኤል ስዕል ይታይ ወይም የመድኃኔዓለም በር ሲያንኳኳ ከሆነ ብቻ
ከቤት በር ከፍታችሁ ስትገቡ እናንተ ላይ ያለው ከጓደኞቻችሁ ከተለያዩ ሰዎች የመጣ መንፈስ አብሯችሁ ሲመጣ ልክ ወደ ቤት ስትገቡ ሚካኤል ስዕል ፊት ለፊት ሲመለከተው ድንግጥ ወደ ኋላ የመሸሽ ባህሪ ይኖራል። መንፈስ አይገባም፣ ድፍሮ አይገባም። ለምን? ሚካኤል ከመጀመሪያውም ጀምሮ ያሳደደው መልአክ ስለሆነ ነው። አለቃም ነው፣ የመላእክት አለቃ ነው። ሁለተኛ ደግሞ እናንተ ቤት ሆናችሁ እንኳን ዘመድ አዝማድ ሲመጣ የዛር መንፈስ የሚያመልኩ በቤታቸው አቴቴ ምናምን የሚያመልኩ ጠንቋይ ቤት የሚሄዱ ደብተራ ጋር የሚያዘወትሩ መናፍስታዊ አሰራር ልምምድ ያላቸው ሰዎች በእንግድነት በዝክር ሊሆን ይችላል፣ በድግስ፣ በቀለበት፣ በሰርግ፣ በለቅሶ፣ በማንኛውም ዘመን ጥየቃ፣ በሽምግልና በማንኛውም አይነት መንገድ ቤታችሁ ሲገቡ በጉርብትና ሊሆን ይችላል ሲገቡ እነሱ ጋር ያለው መንፈስ ቤታችሁ እንዳይገባ ይመልሰዋል። እነሱ የራሳቸው ህይወት ልምምድ ነው። ቤታቸው ብዙ ኮተት ይኖራል። ያ ኮተታቸው ያ ላያቸው ላይ የተቀመጠው መንፈስ ግን አብሯቸው የሚጓዘው መንፈስ ደጅ እንዲቀር እንኳን ማድረግ የሚቻልበት ሲስተም መፍጠር ያስፈልጋል ቤታችሁና ቤታችሁ መቀደስ አለበት የሚባለው ለዚህ ነው። እኔና ቤቴ አለ ኢያሱ አይደል? ኢያሱ 15 ላይ እኔና ቤቴ እግዚአብሔርን እናመልካለን እናንተ የምታመልኩትን ምረጡ አይደል? 15 ላይ ብቻ እንደዚህ አለ ኢያሱ ላይ መጽሐፈ ኢያሱ ላይ እና እናንተ የምታመልኩትን ምረጡ ይላል። እኔና ቤቴ ሲባል ይሄ ግድግዳው ጣራው አይደለም፣ እኔና ኮርኒሱ ማለት አይደለም፣ እኔና ቤተሰቦቼ ማለት ነው። እኔና ቤቴ ማለት እና አንድ ከሆናችሁ ቤተሰብ ምንም አይነት መንፈስ ቢመጣ ፔኔትሬት ወይም ነጥሮ በኢኮሲስተም ነጥሮ እንዲመለስ ባክ እንዲያደርግ ማድረግ ይቻላል ማለት ነው። ኢኮሲስተሙ ወደ ራሳቸው የሚመለሰው ወይም ደጅ ላይ ይጠብቃቸዋል። ዘመዳችሁ ብቻ ቤት ይገባና ተጫውተው ምን ብሎ ንጹህ በሆነ እንዲያው መተት አድራጊዎች እናንተ ላይ መንፈስ እንደላኩባችሁ ምልክቱ እነሱ ላይ የምታዩባቸውን በሄቪየር ነው፣ ጸባይ ነው። እንግዲህ የምነግራችሁ ይሄ ውሏቸው ከእናንተ ጋር አብረው ሲውሉ የሚፈልጉትን ለማግኘት ያታልሏቸዋል። እና እንዳታለሏችሁ ልታውቁም ላታውቁም ትችላላችሁ። እስኪ በሁለቱም እንየው። የሚፈልጉት ምንድን ነው? ገንዘባችሁን ለመስለብ ከሆነ እውቀታችሁን ለመስለብ ከሆነ ከእናንተ ጋር ተቀምጠው እድላችሁን ለመውሰድ ከሆነ በአጠቃላይ ያለችውን የእናንተን ቢዝነስ ለመስለብ ከሆነ የሚፈልጉትን ለማግኘት ያታልሏቸዋል የሚለው ላይ ያለ ነው አይደል? እንግዲህ ሲያታልሏችሁ ምን አድርገው የሚያታልሏችሁ? ጓደኛ መስለው ልክ የልጃውን ሂድና ቅረብ ተብሎ ነው የቀረበው። ጩቤ ያዘው ልጅ ጋር ቅረብ ተብሎ ነው የቀረበውና ግን ሲሸውደው ነበር፣ ሲያታለው ነበር። አብሮት ከሱ ጋር ሲጋራ ሲያጨስ ምን ሲል ነበር? እድሉን ለመውሰድ ነው የሚያደርገው። እናንተም ጋር አብረዋችሁ የሚያጠኑ ይኖራሉ፣ አብረው የሚሰግዱ፣ አብረው የሚጸልዩ፣ አብረው እዛ የሚሄዱ ምናምን ነጠላ ለብሰው ቤተክርስቲያን የሚያጎበድዱ ምን የሚሉ የተለያየ ቦታ ይሄዳሉ። ግን ውሏችሁን ለመከታተል ነው። ውሏችሁ ምናልባት ከዚህ በፊት ጠላቶች የሆኑባቸው ሰዎች ይኖራሉ። ለምሳሌ የባላችሁ ቤተሰብ፣ የሚስታችሁ ቤተሰብ ወይም ደግሞ በተከራይነትም ሊሆን ይችላል፣ ብቻ ዘመድ አዝማድ ሊሆን ይችላል። ከራቃችኋቸው ከቆዩ በኋላ የዛ ሰፈር ሰው ወይም የዛ ቤተሰብ ሰው አንድ ጓደኛ የእናንተ ቤት ነው እናንተ ጋር አብሯችሁ ይኖራል። ውሏችሁን የሚያውቅ ለዛ ሰፈር የሚያቃጥር ሊሆን ይችላል፣ መረጃ የሚያቀብል ሊሆን ይችላል፣ ወይ ደግሞ አይታወቅም ራሱም ሊሆን ይችላል። እና እንደዚህ ሆነች እኮ ገሊት ብሎ ወሬው እንዴት እንደሚደርስ አታውቁትም። እና ያታሉ አብረዋችሁ የሚኖሩ ይመስላሉ፣ ግን ያታሏችኋል፣ ይከታተሏችኋል፣ ይቆጣጠሯችኋል። ከእናንተ ጋር ነው የሚሆኑት እና የሚፈልጉትን ለማግኘት እናንተ ጋር ተጠግተው ያታልላሉ። መስለው ነው የሚያታሉት። ልብሳችሁን ይወስዳሉ። ጡት ማስያዣ ከሆነ ካልሲ ከሆነ ፓንት ከሆነ አካላችሁ የሚነካው ላባችሁ የሚነካውን ነገር ፀጉር ቆርጦ ለመውሰድ አብረዋችሁ ከእናንተ ጋር የትም አይርቁ። መተት አድራጊዎች በጣም አስመሳይ ናቸው። ግን ቤተክርስቲያን ሰላም ስትሏቸው ወይ የሆነ ነገር ስትሏቸው ጊዜ አይመቸኝም ወይም ደግሞ እሺ ብለው አብሯችሁ ከሄዱ በኋላ አይቀጥሉትም። ምክንያት አብዝተው ነገር ጠፍ ይላሉ። እነሱ የሚፈልጉት ቦታ ላይ ግን ይጠሯችሁና በግድ አስጨንቆ ይወስዷቸዋል ማለት ነው። ስለዚህ መተት አድራጊዎች ወይም መንፈስ ከሰዎች ወደ እናንተ የዝሙት መንፈስም ሊሆን ይችላል፣ የሰላቢም ሊሆን ይችላል። እናንተ ጋር የተላከ ካለ ወይም የገባ ካለ እነዛ ሰዎች እናንተ ጋር አይቀሩም። አብሯችሁ የሚልከሰከሱት ከእናንተ ጋር አብረው ግን አስመሳይ ሆነው ከእናንተ ጋር የሚቆዩት ማለት ነው። ያታልላሉ ማለት ነው። አታላይ ነው የሚሆኑት። አበድሩኝም ብለው ገንዘባችሁን ላባችሁ የነካውን ከእጃችሁን የሚፈልጉት አበድሩኝ ሲሉ አሁን አንድ ጊዜ ምን አለኝ አንዱ መምህር፣ አሁን እኮ በቃ መተት ቀነሰልኝ አለኝ። ምን ስለ የሰላቢ መተት አለ። እንዴት? አይ ጓደኛ አበድሩኝ ሲለኝ በአካውንት የላኩለት በእጄ የተቀባበል ነው ብር የለም አለኝ። በዚህ ልክ የዋህና ሞኝ የሆነ ሰው አለ። እና እናንተ በእጃችሁ ብርን ይዛችሁት ስትሰጡት ላባችሁ ስለነካው ብሩን በላብ ብቻ የሚተላለፍ አድርጎ ሳይንሳዊ
ወይም ደግሞ ምድራዊ የሆነ ሲስተም ውስጥ የገቡ ሰዎች አሉና የዋሃቱ እናንተ ጋር ያለው ምቀኛ መንፈስም አሳልፎ ለሰው ሊሰጣቸውም ስለሚችል የማታለሉ ነገር እንዲያታልሏችሁ ያደርጋል መንፈስ ማለት ነው። መንፈሳዊ ሌላው ደግሞ መንፈሳዊ ለመምሰል ይሞክራሉ የሚለው በጣም ሊሰመርበት ይገባል። መንፈሳዊ መምሰል ይሞክራሉ እናንተ ፊት አይደለም አድርገው ጎረቤቶቻችሁ ሊሆን ይችላሉ፣ ወይም ቤተሰብ አብሮ የሚኖር ሊሆን ይችላል። መተቱን አድርገውት ነጠላ ለብሰው አምሮባቸው ሄደው ሲያስቀድሱ ምናምን አጠገባቸው ይመጡና አቤት ጌታ ኢየሱስ ክርስቶስ መድኃኔዓለም ቅዱስ ገብርኤል አባቴ ምናምን እስቲ ማረኝ ምናምን እንደዚህ ጮክ ብሎ እንደ ፈሪሳዊ ማለት ነው። አንድ በሉ መንፈሳዊ መስሎ መታየት። ሁለተኛ ደግሞ ቤት መተው ደግሞ መዝሙር ክፍት ያደርጉና ሳሩን ጉዝጉዝ አድርገው አንተ ታውቃለህ መድኃኔዓለም ምናምን እንደዚህ ማሳየት በሁኔታዎች ድራማ መስራት፣ ዝክር ማዘከር ስላችሁ ምንም እንዳላደረገ ሰው ምናምን ጭራሽ በእንቅርት ላይ ጆሮ ደግፍ ከእግዚአብሔር ጋር ለመጣላት እኮ ነው። በአዳም ልኮ እያመለኩ ጨሌ ቤታቸው ውስጥ እያለ መተተኞች ሆነው ቡዳ መንፈስ እያለባቸው ያንን ለማስወጣት ትግል ሳያደርጉ ሰው ላይም እንደገና መልሰው መተት እያደረጉ ዝክር አዘክረው ደግሞ ሲኑ ብሉ ጠጡ ምናምን ብለው ይጠራሉ። ከዛ ለአንቺ ወይም ለአንተ መተቱ ለየት ብሎ የሚመጣላችሁ ለእሷ ብቻ ነው። ይህ ጎረቤቴ ስለሆንሽ ነው እንኪ ብይ ጠጪ ለአንቺ ያስቀመጥኩልሽ ተብሎ የተለየ ጠላ ወይም የተለየ ዳቦና ምግብ ይመጣላችኋል። ስለሚወደድ ነው ብላችሁ ጥርግ ስታደርጉ አጅሬው ግብት፣ ያ የሚወዳችሁ መንፈስ ማለት ነው። አስመስሎ ማጥቃት ማለት ነው። መንፈሳዊ ለመምሰል ይሞክራሉ ማለት ያዘኑላችሁ መምሰል ምናምን ከንፈር ከመምጠት ጀምሮ ማለት ነው። እንደዚህ አይነት ነገር ይህን ነው ቅድም ያልኳችሁን የሚፈልጉትን ለማግኘት ያታልላሉ የሚለውና መንፈሳዊ ለመምሰል ይሞክራሉ የሚለው ይለያያል። ያኛው እናንተ ጋር ተጠግተው ነው። እነዚህ ግን በቤታቸው ሆነው ምን እንዳላደረጉ ቤታቸው አቴቴ ጨሌን እንዳለም የማይታወቅባቸው ሰዎች አሉ። እንደሚያመልኩ የማይታወቅባቸው ከስንት አንድ የቤት ሰራተኞቻቸው ያጋለጧቸው በጣም ብዙ ሰዎች አሉ። እና ሰራተኛ መቅጠርም አይወዱም። አንዳንዶቹ ጭራሽ ነው ቤታቸው ውስጥ ያለው ነገር እንዳይወጣ አይወዱም። የሚያደርጉት ነገር እንዳይታወቅ የአሳ ግማቱ ካህናቱ የሚባለው። አራተኛው ቀይ መስመራችሁን ይንቁታል። በጣም የሚገርመው ነገር ይሄ ነው። ድንበራችሁን፣ ቀይ መስመራችሁን ይንቃሉ እና በአንድም በሌላ መንገድ እናንተ ያከበራችሁትን አያከብሩም ነው። ወደ ባላችሁ እንድትጠጋ የማትፈልጓት ሴት ወደ ባላችሁ በጣም ትጠጋለች። ለባላችሁ የእናንተን ሚስጥር ሐሜት ምናምን ትናገራለች። ለሚስታችሁም እንደዚሁ ለሚስታችሁም ደግሞ ትናገራለች ወይም ይናገራል። ወይም ደግሞ ልጆቻችሁ ማወቅ የማይገባቸውን ነገር፣ ቤት ውስጥ ሊወራ የማይገባውን ነገር መጥተው የማውራት ከጉርብትና ወደ ቤት፣ ውጭም ላይ ከሆነ እንደዚሁ ክብረ ነክ የሆኑ ነገሮችን፣ ብሔርተኝነትን፣ ዘረኝነት፣ እናንተ የማትወዱትን ነገር ቀይ መስመራችሁን ይጥሳሉ። አንቺ ደግሞ ዝም ብለሽ ታካብጃለሽ ምናምን ብለው ያከበራችሁትን ነገር መንፈሳዊ ሕይወታችሁ ምናምን ለመናድ ይሞክራሉ። ማለት እኔ አይደል የምጾመው የምጸልየው አልፈልግም ካልኩ አልፈልግም ነው በቃ ጿሚ ነኝ አልፈልግም ስላልኩኝ ነው ስትሏቸው አካባጭ ምናምን ብለው ቀይ መስመራችሁን ሊያበላሹ ይሞክራሉ። የምታወሩት ውሸት እንደሆነ፣ የምትናገሩት አጥጋቢ እንደማይሆን፣ እንግዳ ፊት፣ ዘመድ ፊት፣ ጓደኛ ፊት ወይም ስብሰባ ላይ ምናምን የእናንተ ነገር ማጣጣል፣ ሐሜት፣ በጎን የእናንተን ክብር ሊያጎድል የሚችል የእናንተን ገበና ማውጣት፣ የእናንተን ትምህርት፣ የእናንተን የሆነው ነገር በአጠቃላይ በቤት ውስጥ ያላችሁን ጥሩ ነገር በጎረቤትም እንዲሰማ አድርጎ የእናንተን ነገር ማዋረድ፣ ቀይ መስመራችሁን መጣስ ይጀምራሉ። መተት አድራጊ ወጥረው የያዟችሁ ከሆነ ወይ የእነሱ መተት ወይ ደግሞ የቡዳ መንፈሳቸው እንግዲህ ያሳለፉት ህይወት ብዙ ህይወት ስላለ ከአጋንንት ጋር ተጣምረው በጣም የሚገርም ህይወት ስለኖሩ ከሰይጣን ጋር ይተባበራቸዋል። እንደ ባይፈልጉትም እነሱ እኔ ወደ እግዚአብሔር ተጠግቻለሁ ምናምን ቢሉም እንኳን እነሱ ላይ ሆኖ የቀድሞውን ነገር እያሰበ አብሯቸው ከነሱ ጋር ለመስራት ይሞክራል እና መልአክ ኢንፎርሜሽን የሚነግራቸው መልአክ እንደሆነ ለማስመሰል ኢንፎርሜሽን አቀባይ ሆኖ ሁሉ ሊያወራ ይችላል፣ ወይም በውስጣቸው ሊያሳስባቸው ይችላል። የእግዚአብሔር መልአክ እኔ እኮ ይጠቁመኛል፣
ያሳየኛል እኮ የኔ ጌታ ይላሉ። ቲክቶክ ላይ ያላያችሁም አንዳንድ ሴቶች ወይም አንዳንድ ሰዎች ልጠምቁልላችሁ ልወቅላችሁ ምናምን ብለው ይሄን እኮ እግዚአብሔር የሰጠኝ ጥበብ፣ ባለፈው ያቀረብኳት ላይቭ ላይ ያለችው ልጅ ማለት ነው። እግዚአብሔር የሰጠኝ ጥበብ ነው ትላለች። ከእስልምና መጣ ጴንጤ፣ ከጴንጤ ኦርቶዶክስ ሆና መልሰው እንደገና ደግሞ በሚዲያ ላይ ጠንቋይ የሚሆኑ ሰዎች አሉ። ግልጽ ነው ማውራ አይደል? ስለዚህ እነዚህ ሰዎች እናንተ ውስጥ ያለውን ነገር ያወቁ ይመስላቸውና ለሰው ይናገራሉ። ግምታቸውንም ጭምር ውሸታቸውንም ጭምር የገመቱት 70-80% ምናምን እውነት እንዲሆን ሊያደርግ የሚችለው ውስጥ ያለው የሚያገዛቸው መንፈስ ነው። እናንተ ማጸልዩ ከሆነ ያነባቸዋል። ግን ግምቱ ደግሞ አብሮ ስማችሁን ያጠፋል፣ ያበላሸዋል ማለት ነው። ያልተፈጠረ ያልተደረገ ነገር አውቶ እንዴት እሷ ይባልና ከእውነቱ ጋር ውሸቱ ይቀላቀልና ሙሉ በሙሉ ስማችሁ በዛ ላይ ይጠፋል። ሰፈር ውስጥ፣ ቤታችሁ ውስጥ ሁሉ ነገር በጉርብትና ማን ከባድ ስማ አንገታችሁን ትደፋላችሁ። ቀይ መስመራችሁን ያልፋሉ ማለት ነው። እነዚህ ሰዎች እስከ መጨረሻው ድረስ ሊያጠቋችሁ የሚሞክሩት ናርሲሲስት ሲሆኑ ነው ማለት ነው። ናርሲሲስት ማለት በጥቅማቸው በክብራቸው ስትመጡባቸው እስከ ጥግ ድረስ ጠንቋይ ጋር ሄደው በማንኛውም አይነት መንገድ የሚፋለሟቸው ሰዎች ማለት ነው። በማንኛውም አይነት መንገድ ባላቸው ኃይል በሙሉ ለምን እነሱ ላይ እንደሆነባቸው ማድረግ የሚፈልጉት እሾህን በሾህ ስለሆነ ማለት ነው። እሺ ቀይ መስመራችሁን ያልፋሉ። ሌላው በጣም ጠንከር አድርጌ በዚሁ ነገር ላይ ልናገር የምፈልገው ቀይ መስመር ማለት እናንተ የወደዳችሁት ያከበራችሁት ብቻ አይደለም። የማታውቁት ነገር ሆኖ ግን ሊሆንባችሁ የማይገባ ነገር መክረዋችሁ ይሄን ብታረጊስ ብለው ጠንቋይ ቤት መሄድ ከአምላካችሁ ለማጣላት ማለት እንደዚህ ያሉ ነገሮች ቦታ ድንበራችሁን ያስጥሷችኋል። መንፈሳዊ ሕይወታችሁን ይፈታተኑታል። ከመንፈሳዊ ሕይወታችሁ እንድትወጡ ያደርጋሉ፣ ይታገሏችኋል። እንዲያውም ይሄን እንደ ዋናው ሰሩት። ይሄን መንፈሳዊ ሕይወታችሁን ወይም ደግሞ ከመንፈሳዊነታችሁ ሊያስወጧችሁ ይታገላሉ። እንጂ ደግሞ ትንሽ ፈታ ብለን እንምጣ። ሰርግ ቤትም ሊሆን ይችላል፣ ጭፈራ ሊሆን ይችላል፣ ሌላ ቦታ ሊሆን ይችላል። ፈታ ማለትን አውቀው የሰፈር አብሮ አደግ በሚል ጓደኛዬ፣ የክላስ ጓደኛዬ፣ የክላስ ቤቴ ግሩፕ ምናምን በሚል ይጠሯቸዋል። ግን ከእግዚአብሔር ለማራቅና ከመንፈሳዊ ሕይወት ለማስወጣት ነው። ለምን ከወጣችሁ ያገኟችኋል በደንብ። ከእግዚአብሔር መስመር ስትሸሹ መተቱ በደንብ ይሰራል። በጸሎታችሁ ስለምታሸንፉት መንፈሱ እናንተ ከዚያ ሕይወት ካልወጣችሁ እነሱ እናንተን አያገኟችሁማ። ስለዚህ መጀመሪያ ማድረግ ያለባቸው ምንድነው? ከእግዚአብሔር ልጅ መንጠቅ ነው። መንፈሳዊነታችሁ ሊያስጥሏችሁ ይታገሏችኋል። እና ቀይ መስመራችሁ ማለት እናንተ በስርዓት እየኖራችሁት ያለሁትን ያን ጥሩን ህይወት ኢቭን በትዳር ላይ እንድታማግጥ በማድረግ ወንድም ሊሆን ይችላል፣ ሚስት እንድትደርስብህ አንተና እንሂድና እንጠጣ ይልህና ጭፈራ ቤት ሴት እንድትነካካ ያደርግህና የገዛ ጓደኛ ግን ሚስት ጋር ደውሎ ነይና እዩ ይላታል። ሴትም ኮንሽ እንደዛው ባልሽ ነይና እዩ ትልሻለች። ሰው አስልካ የባልሽን ጉድ ነይ ምናምን እንደዚህ በማድረግ ቀይ መስመርሽን ማፈራረስ። ባሌ እኮ እንደዚህ አያረግም ስትይ ያ እርግጠኛ የሆንሽበት የተማመንሽበት ወይም ሚስቴ እንዲህ አታረግም ልጆቼ እንደዚህ አያረጉም ያልከውን የተማመንክበትን ነገር ይደረምሱታል። ቀይ መስመሩን ያሳልፉባቸዋል። ለምን? የእናንተ ቤት ምን እንዲሆን ስለፈለጉ። ይሄ ነው። ሌላው ንግግራቸውና ድርጊታቸው ያጋለጣቸዋል። ቅድም እንዳልኳችሁ የአሳ ግማቱ ካናቷ ላይ የተባለው በቃ በሚያወሩት ነገር ትደርሱባቸዋላችሁ። በሚያወሩት ነገር እንዴት ግን ስትሏቸው ችግር ቀላል ነገር ነው ብለው ድንገት አምልጧቸው የተናገሩት ነገር ካፈርኩ አይመልሰኝ ወይም በዛው ምናምን ድርቅና ግትርነት በዛው እንትን ይሏቸዋል፣ ይነግሯቸዋል። እና እንዳይነቃባቸው ድስስ አድርገው ምናምን የዛ ነገር የኃጢአቱ ተሳታፊና ተጨመላላቂ እንድትሆኑ ያደርጓችሁና እናንተ እነሱ እንዳትታዘቧቸው ያደርጋሉ። እናንተም ተገብታችሁበታል ኃጢአት ውስጥ። ስለዚህ በንግግራቸውና በድርጊታቸው ይጋለጣሉ። አንዳንድ የሚያወሩት ነገር ይኖራል። እንትና ጋር እኮ ሄጄ የሆነ ቦታ ሄጄ እንደዚህ አድርጌ እኮ አንቺ በጣም የሚገርም ነገር ነው፣ ኧረ በጣም ይሏቸዋል። እዛ ሄድሽ፣ ኧረ በስመ አብ አንቺ፣ ኧረ ሁለተኛ እንዳትሄጂ ትሏቸዋላችሁ። ጠንቋይ ጋር የሚሆን ደብተራ ጋር ወይ የሆነ ቦታ ስታመነዝርም ሊሆን ይችላል። ምንም ስትል ምን ችግር አለ? የሆነ ቦታ ሄጄ አስርቼ ማፍዘዝና ማግባት ነው ስትል፣ ኧረ እንደሱ አይደረግም፣ አሪፍ ነው እባክሽ ሞክሪው አንቺ ትላቸዋለች። በአነጋገር ታገኟቸዋላችሁ። ከዛ ዛሬ እቺ ሴትዮ ወይም ይሄን ሰውዬ እንደዚህ ሆኖ በዚህ ንግግሩ ካወቁት ወይም ካወቅኳት ስትሉ ነገ ከነገ ወዲያ እናንተ ላይም እንደማይመለሱ ታውቁባቸዋላችሁ ማለት ነው።
ስለዚህ መተት የሚያደርጉ ሰዎች በንግግራቸው ይያዛሉ፣ በአስተሳሰባቸው ታውቋቸዋላችሁ። ሌላው ስድስተኛ ኮተታሞች ናቸው። ኮተት ከኪሳቸው ምናምን አይጠፋም። የሆነ ነገር የታዘዙት ነገር ሲያደርጉ የሆነ ሰዓት ጥፍት ይሉባቸዋል። በበዓል ጊዜ በሆነ ጊዜ አንድ የሚያጋልጣቸው ነገር አታጡም። ምን ያደርግልሃል ምን ያደርግልሻል ስትሏቸው ይሄ ነገር አሪፍ ነው ተብዬ ያዡ ተብዬ ነው ይላሉ። ቤት ውስጥም ኮተት አይጠፋም። አጠቃላይ የሚቀቡት የሚበሉት የሚጠጡት የሆነ ነገር የሚያደርጉት ነገር አይጠፋም። አርጉ የተባሉት ነገር ሲያደርጉ ታገኟቸዋላችሁ። የሆነ ልማድ ላይ ታገኟቸዋላችሁ። ስለዚህ መተት አድራጊዎች፣ መንፈስ የሚልኩ ሰዎች የቡዳ መንፈስም ያለባቸው ሆኖ እናንተ ላይ እንዳስተላለፉባቸው የምታውቁት ሲዘባርቁ ወይም ደግሞ በንግግራቸው ባካሄዳቸውም ጭምር ነው ማለት ነው። ሞር 7% ግን መተት አድራጊ የሚለውን ያዙልኝ። ሌላ ሰባተኛው የቀረባቸው ሰው በሙሉ በመንፈስ ይጨነቃል፣ ይረበሻል። የመጨረሻ ነው። ከዚህ በኋላ የለኝም። ይሄ አሁን ለመጨረሻ ጊዜ የምናየው ምንድን ነው? እንደዚህ አይነት ሰዎች አጠገባችሁ ሲሆኑ ኮንፈርት አይሰማችሁም። የምቾት ቀጠናችሁ ይረበሻል። ቶሎ በወጡ እነዚህ ሰዎች ምናምን ትላላችሁ። አንድ ግን የእግዚአብሔርን ቃል የሚነግሯችሁን ሰዎች ሊያስጨንቋችሁ ይችላሉ። ለምን? እናንተ ጋር ያለው መንፈስ ስለሚጨነቅ ሲመክሯችሁ፣ ተው እባካችሁ እንደዚህ አታርጉ ሲሉ ቶሎ እንዲለያችሁ የምትፈልጉ ነው ማለት መተት አለባቸው ማለት አይደለም። ስንት መንፈሳዊ ወንድም እህቶች አሏችሁ። እናንተ ይህን ትምህርት የምታዳምጡ ለመጀመሪያ ጊዜ የምታዳምጡ ሰዎች ከሆናችሁ ነው። ታዲያ መደበኛ ተማሪዎች ከሆናችሁ ይሄ አይመለከታችሁም። ለመጀመሪያ ጊዜ ይህን ትምህርት የምታዳምጪ ወይም የምታዳምጥ ወንድሜ ወይም የምታዳምጡ ሰዎች በአጠቃላይ የሚመክሯችሁ ሰዎች ማንነት ማን እንደሆኑ በንግግራቸው ማወቅ ይቻላል። ወደ እግዚአብሔር ተመለሺ፣ ንስሐ ግቢ ምናምን ሲሏችሁ እናንተ ከሱስ ላለመውጣት ከችግራችሁ ካለባችሁ የኃጢአት ረመጥ ከችግሮቻችሁ ላለመውጣት በምታደርጉት ማፈግፈግ ቶሎ እንዲሄዱላችሁ ተመኛችሁ ማለት መተት አድርገውባችኋል ማለት አይደለም። ስለዚህ እናንተ አጠገብ መንፈስ ያለበት ሰው አብሯችሁ ሲሆን ሲርመጠመጥ ታዩታላችሁ። ግን ሲርመጠመጥ ምን ሲል አብሮ ሲንቀሳቀስ ደስ አይላችሁ። በልታችሁ ወዳችሁን ያማችኋል። በስማን ብላችሁ ስትበሉ አጠቃላይ ከእሱ ጋር ስትሆኑ ደስ አይላችሁም። ለጊዜው ደስተኞች ስትሆኑ ትችላላችሁ። ግን ከዛ በኋላ ምንድን ነው ከእሱ ጋር ስሆን ወይም ከእሷ ጋር ስሆን ትንሽ ደስ አይለኝም፣ የሆነ በቃ ቢከብደኝ ነገር አለ ምናምን ትላላችሁ። አብሮት ተሸክሞት የሚጓዘው ነገር ስላለ ብዙ ኮተት አለ፣ አብሯቸው የሚመጣ ነገር አለ እና ሰው የመንፈስ ወዛደር ነው እና የቀረባችሁ ሰው መንፈስ ምናምን ኮተት ያለበት በአዳምልኮ ቦታ የሚሄድ የሚገብር ወይም ደብተራ ጋር የሚከታተል እንዲህ አይነት ልምምድ ያለው ሰው ከሆነ ምቾት አይሰማችሁም። አብራችሁ ተኝታችሁም ትቃዣላችሁ፣ እንቅልፍ ቶሎ አይወስዳችሁም። ብቻ በአጠቃላይ የሆነ የምትረዱት በቃላት የማይገለጥ ስሜት ይኖራል፣ ጭንቀት ይኖርባችኋል፣ ይረበሻል ውስጣችሁ እና ንስሐ ግባ፣ ጸበል ተጠመቅ ምናምን ብላችሁ መንገር አለባችሁ። ምንም እንኳን አለብህ ባትሉትም ግን ትከብደኛለህ ባይባልም ግን በዘዴ አድርጋችሁ ያን ሰው እንዲጠመቅ ትምህርት እንዲያዳምጥ ማድረግ፣ ድጋሚ ላለማግኘት መሞከር በስልክ ብቻ ወይም ደግሞ አጠቃላይ ተጠንቅቃችሁ ጸሎት አድርጋችሁ ማግኘት፣ ቤተሰብም ከሆነ ራሳችሁን ጠብቃችሁ በደንብ አድርጋችሁ ማግኘት። ስትመክሩት ራሱ የእሱ ለምን መከራችሁት የሚል መንፈሱ ይመጣና እናንተ ሊያጠቃ ሁሉ ይችላል። እንደዚህ አይነት መንፈስ ገና ስትጠጉት የሚጨንቅ መንፈስ። የእግዚአብሔር መንፈስ ሁላችንን የሚጎብኘን መተት ያደረጉ ሰዎች ወይም መንፈስ ያለባቸው ሰዎች ሲቀርቧችሁ ላያቸው ላይ ያለው መንፈስ ያስጨንቃል፣ ይረብሻችኋል፣ ራስ ምታት ይለቅባችኋል። ከጮሁባችሁ፣ ከሰደቧችሁ፣ ከተጨቃጨቃችኋቸው ደግሞ ይብሳል። ሰላማዊ እንኳን ሆኖ ቢመጡ አይደለም ሰላማዊ ሆኖ ቢመጡ እኮ ከባድ ነው እና ይባላል። ለምሳሌ ሂውማን ሄር አድርገሽ እህቴ ቡዳ ቢበላሽ ፀጉሩ ያንቺ ቢሆንም ባይሆንም ቡዳ በልቷል፣ ገብቶሽ አምሮብሻል፣ ስላማረብሽ ገብቷል። እና የራስሽ ፀጉር ስለሆነ አይደለም የሚገባው ነው የማይገባው። ቤት ተቀብተሽም ኩል ተኩለሽም አምሮባታል፣ ያቺ ቡዳ ያለባት ሴት አማረባት ስትል ነው የሚገባው እንጂ ከአንቺ ፀጉር የበቀለ ከሰውነትሽ ውስጥ የበቀለ ስለሆነ ወይም ደግሞ አንቺ በተፈጥሮሽ ብቻ አለን ቡዳ ቢበላሽ። በመኪናም እኮ ይዘሽ ቡዳ ሊበላሽ ይችላል። ለምን? መኪናው አንቺን ስላሳመረሽ ወይም መኪናው አንቺን ስላገዘፈሽ ክብር ስለሰጠሽ ማለት ነው። ውይ በስመ አብ ልብሴ ቆንጆ ለብሳችሁም እኮ ቡዳ ይበላችኋል አይደል? ልብሱ ስላሳመራችሁ እና ብዙ ልል ነበረ ይቅርብኝ።
ጸሎት ስታደርጉ አሉ ሂውማን ሄር ያደረጋችሁ ሴቶች ጸሎት የሚደርሰው ለባለ ፀጉሯ ነው አሉ። እዛው ህንድና ኢንዶኔዥያ ለምንድነው ጸሎት የማያደርገው ወደ እግዚአብሔር ትላላችሁ? ለካ የፀጉሩ ባለቤት ሌላ ስለሆነ ነው። እና ጸሎቱ የማያደርገው እዚህ ላይ የተቀመጠው ነገር እየወሰደባችሁ ነው ብሎ ትንሽ ፈገግ ያደረጉ ሰዎች አሉ። ስለዚህ ሂውማን ሄር አርግሽ አላርግሽ፣ ዊግ የመንግስት ፀጉር ቀጠልሽ አልቀጠልሽ፣ ወይም ጥፍር ቀለም ምንም በለሽ ተቀጽላ አደረግሽ አላደረግሽ፣ በአጠቃላይ ዋናው በቡዳ የበላች ሴት ወይም የበላች ሰው ወይም በዝሙት ዓይን ያየሽ ሰው ቆንጆ ነሽ ብሎ ካለ አለ ነው ቡዳው ማለት ነው። ጆንያም አርገሽ ሊሆን ይችላል፣ ተርመጥምጠሽ ቀለም ደፍተሽ ሊሆን ይችላል። መንፈስ ያለባቸው ሰዎች ገዳም ለገዳም ይንከራተታሉ፣ ይሮጣሉ፣ ይጨንቃሉ፣ በጣም ይቸገራሉ። ግን እላያቸው ላይ ያለው መንፈስ እየተራገፈላቸው በየቀሉ ሊታደስባቸው ይችላል። ለምን? ይከታተሏቸዋል፣ ይቆጣጠሯቸዋል ብዬ የምለው ይህንን ነው። ከገዳም መጣች ሲባል ወይ መጣሽ እንዲ ልጅ ሰላም ነሽ እግዚአብሔር ይመስገን ይስሟችሁና እንደገና ይመርጉታል። እናንተም እኮ አንዳንዴ ልታውቁት ሁሉ ትችላላችሁ። ማን መተት እንዳደረገ ስጨብጧቸው ይግባ፣ ሰላም ስትሏቸው ይግባ፣ ወይ እዛ ሰፈር ስትመጡ ይግባ፣ አታውቁትም እንጂ ሄዳችሁ ገዳም ቆይታችሁ ስትመጡ ይገባል። ያ ማለት አትምጡ ማለት አይደለም ቤታችሁ እናንተ